ሃይ ኤቭሪዋን፣ ዛሬ ደግሞ ስለ ምን አይነት ባህሪ ነው የምናወራው? ከራሳችሁ በላይ ሰዎችን በጣም ፕሊዝ ለማድረግ ለማስደሰት የምትኖሩ ሰዎች ይህን ባህሪ ማቆም እንዳለባችሁ፣ ለምን ደግሞ 3 ሪዝኖችን አብራራላችኋለሁ። the first thing is if you are a pleaser ማለት ሰዎችን ከመጠን በላይ ለማስደሰት የምትጥሩ ሰዎች እናንተ መልካም ስለሆናችሁ ሳይሆን ካይንድ ልብ ስላላችሁ ሳይሆን፣ ነገር ግን ከዛ ጀርባ ምንድን ነው ያለው ብለን ካየን ፍርሃት አለ። የምን ፍርሃት ከተባለ ሰዎች ላይፈልጉኝ ይችላሉ፣ ላይቀበሉኝ ይችላሉ፣ ሪጀክት ሊያደርጉኝ ይችላሉ፣ ወይም ደግሞ ይሄ ሰዎች ሴት አስቸጋሪ ናት ብለው እንዲያስቡን ያደርጋል ብለን ስለምናስብ ሰው ከራሳችሁ በላይ ለሰዎች እንድትኖሩ ትገደዳላችሁ። ነገር ግን መልካምነት እሱ ሳይሆን ዲፋይን የሚያደርገው ካይንድነስ ማለት ምንድን ነው? እውነተኛ መሆን በማይመች ሁኔታ ውስጥ ራሱ ምቾት በማይሰጣቸው አንኮምፈርተብል በሆናችሁበት ሁኔታ ውስጥ ሁሉ እውነተኛ መሆን፣ ያ ነው መልካምነት። ሁለተኛው ነገር ምንድን ነው? ከመጠን በላይ ሰውን ለማስደሰት የሚኖሩ ሰዎች ከሰዎች ጋር ግንኙነት እንዲቀጥል ከጓደኞች ጋር ሊሆን ይችላል፣ ከማንኛውም ዙሪያቸው ላይ ካለ ሰው ጋር ያ ሰው እንዳይተዋቸው የግድ እነሱ ያንን ሰው ማስደሰት እንዳለባቸው ፊል ያደርጋሉ፣ ያስባሉ። እና ይሄ ግን ከነዛ ሰዎች ጋር ኮኔክሽናችሁን ሳይሆን የሚያጠነክረው ሪዘንትመንት እንዲፈጠር ያደርጋል። ሰው ጤነኛ የሆነ ግንኙነት አይኖራችሁም በማህበራዊ ህይወታችሁ፣ በፍሬንድሽፓችሁ። ነገር ግን ምንድነው የሚሆነው ማለት ነው? ጤነኛ የሆነ ግንኙነት እንዳይኖራችሁ ያደርጋል። ጤነኛ የሆነ ግንኙነት፣ ምንም አይነት ግንኙነት ውስጥ ግን ምን መኖር አለ መሰላችሁ? ባውንድሪ ወይም ደግሞ ገደብ ሊኖረን ይገባል። ሶስተኛው ምንድን ነው? ሰዎችን በጣም ለማስደሰት የሚኖሩ ሰዎች አንዳንዴ የራሳቸውን ኑሮ ይረሳሉ። ምክንያቱም ዴይ ቱ ዴይ በቃ ዛሬ እንዲያርጌ፣ ዛሬ እንደዚህ አርጌለት፣ እንደዚህ አርጌላት፣ እንደዚህ አርጌላቸው በሚል የተጠመዱ ስለሆኑ ራሳቸውን ይተዋሉ። በጣም የራሳቸውን ነገር እየተዋችሁ ሰዎችን ለማስደሰት በሄዳችሁ ቁጥር እናንተ ኢንቪዚብል ወይ ደግሞ የማይታይ ፐርሰናሊቲ ይኖራችኋል። ራሳችሁን እያጣችሁ ትሄዳላችሁ። ስለዚህ እነዚህን 3 ነገሮች በማሰብ ከልክ በላይ ለሰዎች የምትኖሩ፣ ሰው ለማስደሰት የምትኖሩ እንደዚህ አይነት ባህሪ ያላችሁ ሰዎች እነዚህን ተረድታችሁ ዴይ ቱ ዴይ ፕራክቲስ በማድረግ ይሄን ነገር እንድታቆሙ እመክራችኋለሁ። እና በአጠቃላይ ምን ብዬ ነው የምጨርሰው? ቢንግ ጉድ ፐርሰን ወይ ደግሞ መልካም ሰው መሆን እና ራሳችሁን ማክበር፣ ራሳችሁን ማስቀደም፣ ሌላውን በማይጎዳ መልኩ ማለት ነው። ለራሳችሁ ስሜት ቅድሚያ መስጠት ኦፖዚት አይደለም፣ ወይ ደግሞ መልካም ሰው አይደሉም አያስብላችሁም። ነገር ግን መልካምነት ከምን ጋር ነው? ከእውነተኝነት ለራስ ከመቆም ጋር የተያያዘ ነው። ይህንን ደግሞ እንድትረዱ እፈልጋለሁ ማለት ነው። ስለዚህ ፒፕልስ who always try to please other people, please stop። ለራሳችሁ ስለማይጠቅማችሁ ራሳችሁን ኢንቪዚብል እያደረጋችሁ ስለሚሄድ ማለት ነው። እና thank you for watching።